አለመኖር መኖርም የሚጀምረው አለመኖርን ከመፍራት ነው። በዳዊት ወንድማገኝ ዶክተር 2009 ዓመተ ምህረት በየመጽሐፍት ዓለም ተዘጋጅቶ የቀረበ ክፍል 10። ሐኪሞቹ እንደ ሁሉም የመንግሥት ሠራተኛ ስብሰባ ያበዛሉ። ደስታ ከሐኪም ቤት ከወጣ በኋላ ሲሰበሰብ ይህ የመጀመሪያው ነው። የታደሙበት ስብሰባም ለመጀመር የቻለው ያህል አዝግሞ ተጀመረ። ተሳታፊዎች ሲመጡ፣ ተሳታፊዎቹ ቦታ ለመያዝ ሲሰለፉ፣ ከዚያ ቦታቸውን ሲይዙ፣ ቦታቸውን ከያዙ በኋላ ለአንድ ሰዓት ያህል የዕለቱን እንግዳ ሲጠብቁ አረፈዱ። ደስታ በሐሳቡ ጊዜውን ማሳለፍ ጀምሮ ነበር። መቼም ባለሥልጣንና እንግዳ መሆን በጣም መታደል ሳይሆን አይቀርም። ምክንያቱም ሁለቱንም በአንዴ መሆን በቀላሉ የሚቻል ስላልሆነ። እንደውም አሁን እንደሚታየው ባለሥልጣን የሚለው ቃል በቀጥታ እንግዳነት የሚለውን ሐሳብ ይወክላል። እንዴት ብዙ ሰው ባለሥልጣን ሲሆን ከላይ የመጣ እንጂ ከታች የወጣ መሆኑን ስለሚረሳ። ይህ የአንድ ሰው የሰው ልጅ የመረሳት አቅም ማሳያ ነው። ሰው ስልጣን ላይ ሲሆን ለሕዝብም፣ ለጓደኛም፣ ለቤተሰብም፣ ለሀገርም ጭምር እንኳን እንግዳ መሆን ይጀምራል። በእኛ ሀገር ስልጣን የሕይወትን ተከታታይነት ጥያቄ ውስጥ የሚከት ሁኔታ ነው። በተፈጥሮ ሕይወት ተከታታይ ነው። ሰው ድንገት አይበቅልም። የ30 ዓመት ጎልማሳ ማለት የ30 ዓመታት ተከታታይ ሕይወት ጊዜያዊ ማሳያ እንጂ በራሱ ቋሚና ዘላቂ አይደለም። ሰው የዓመታት የሕይወት ሂደት ቆይታዎች ጥርቅም ነው። በማንነቱ ውስጥ ብዙም መቆራረጥ የለውም። በሕመም ወይም በአንዳች የሕይወት አጋጣሚ ምክንያት ሊዘገይ ወይንም ሊፈጥን ይችል ይሆናል እንጂ ሰው የሚሆነው ወይንም መሆን ያለበት የነበረውን ነው። ስልጣን ይህን ለምን እንደሚያጠፋ ማወቅ አስቸጋሪ ቢሆንም መገመት ይቻላል። ይህ የሚሆነው አንድም ስልጣን ድንገት ሲመጣ አሊያም ደግሞ ስልጣን ያላግባብ ሲቆይና ሲረዝም ነው። ስልጣን ድንገት ሳያስቡት አልፎ አልፎም ሳይፈልጉት ሲመጣ የማንነት መገነጣጠል ሊከሰት ይችላል። ከለመደው ማንነቱ ድንገት ሲለይ ሰው ከራሱ መለየቱ እስከሚገባው ድረስ ራሱን ከሌላው ይለያል። ይህ ራስን ከሌላው መለየት ደግሞ ሲቆይ ራስንና ማንነትን ከመርሳት የመነጨ ሌላውን መርሳት ይፈጥራል። ይህም ለሌላው እንግዳ መሆንን ያስከትላል። በሌላ ወገን ስልጣን ላይ መቆየትም እንዲሁ ነው። ሕይወት የተከታታይ ቆይታዎች ድምር በመሆኗ አንድ ስልጣን ለረጅም ጊዜ መቆየት የባለሥልጣኑ ሕይወት ጥርቅም በስልጣን መቆየት ብቻ ስለሆነ ከስልጣን ውጪ መሆን የማይታወቅና ያልተለመደ እንግዳ ነገር ይሆንበታል። በዚህም ምክንያት ከሕዝብ መሃል የወጡ ባለሥልጣናት የወጡበትን ሕዝብና የመጡበትን ሕይወት ረስተው ያሳደጋቸው ሕዝብ እንግዳ ሆነው በተገኙበት አጋጣሚ ሁሉ የክብር እንግዳ እየተባሉ ይህንን ተቀብለው ይኖራሉ። የክብር እንግዳ ሲባሉ እንኳን እንግድነታቸው ለክብር ይሁን ለሰው ወይንም ለታዳሚ መለየት ስለሚከብዳቸው ከቁመታቸው በላይ ተኮፍሰው ሌላውን በንቀት ያያሉ። በስልጣን መቆየት እንዲህ ሲሆን እኩያ ማጣትንም ይፈጥራል። ሁሉም ሰው እኩል ባለሥልጣን አይደለም። እኩል ሕዝብ መሆን እንኳን እያዳገተ የመጣበት ሁኔታ በብዛት ይስተዋላል። በመሆኑም ከራሱም ከሕዝቡም የተገነጠለ ባለሥልጣን ሌሎች ባለሥልጣናት እንኳን ተፎካካሪዎች እንጂ እኩያዎች መስለው አይታዩትም። በተቻለው መጠን የበለጠውና የተሻለው ባለሥልጣን መሆንን እንጂ አብሮ መስራቱን አይሻም። ስልጣንና በስልጣን መኖርና መቆየት የሕይወቱ መሠረታዊ መግፊያዎች ይሆናሉ። አርፍዶ ቢመጣ ባይመጣ
ቢቀር መጥቶ እሱ ብቻውን አውርቶ ቢሄድ፣ ቢቆጣ፣ ቢቀልድ፣ ቢያስረዳ፣ ቢያብራራ፣ ባያስረዳ ታዳሚዎቹ ለሱ የኑሮ ማስኬጃ ቁሳቁስ እንጂ የራሳቸው ሐሳብና የራሳቸው ሕይወት ጉዳይ ያለባቸው አይደሉም። ደስታ በዚህ ሐሳብ ተመስጦ እያለ አንዳንድ ባለሥልጣናት ገብተው ለነሱ ተብሎ በተዘጋጀላቸው የተለየ መቀመጫ ተቀምጠው እርስ በርስ ሲጨዋወቱ አስተዋለ። ባለሥልጣናቱ እርስ በርስ ምን እንደሚያወሩ ለማወቅ ያጓጓል። በስብሰባው ላይ የተገኙት ቁጥራቸው 8-9 የሚሆኑ ባለሥልጣናት ናቸው። ደስታ ሲያስተውል እነዚህ ባለሥልጣናት በሙሉ በየዕለቱ እየተገናኙ የሚሰሩ ናቸው። እርስ በርስ ሰላምታ ሲሰጣጡ ላየ ሰው በየዕለቱ አብረው የሚሰሩ መሆናቸውን ለማመን ይከብደዋል። እቅፍቅፍ ብለው ሲሳሳሙ ሲያይ ደስታ እንዴት ቢነፋፈቁ ይሆን ሲል አሰበ። አብሮ እየኖሩ መነፋፈቅ ይገርማል። አሁን የክብር እንግዳው መጡ። እንግዳው መጥተው ለረፍት የተዘጋጀላቸው ወንበር ላይ እስከሚቀመጡ ድረስ ያያቸው ሰው ቢኖር 2 አጃቢዎቻቸው ብቻ ነበሩ። በዚህ መልክ የታጀቡት ባለሥልጣን ሹልክ ብለው እፊት ደረሱ። ስልጣን ላይም እንዲሁ ሹልክ ብለው ይሆን የደረሱት? አለ ደስታ ለራሱ። አሁን ባለሥልጣኑ እንግድነታቸው ለክብር እንጂ ለተሰብሳቢው እንዳልሆነ ለመደምደም ችሏል። ተሰብሳቢው ሁሉ በየጎራው ቅለጥ ያለ የደራ ጨዋታ ውስጥ ስለነበር ያያቸው የሰማቸውም ያሰባቸውም ሰው አልነበረም። ሰው ስንት ጊዜ ያላገኘውን የቀድሞ ወዳጅ አግኝቶ የክብር እንግዳው ትዝ ሊሉት አይችሉም። ስብሰባው 2 ሰዓታት ያህል ዘግይቶ ተጀመረ። ተጀምሮም በተያዘለት ቅደም ተከተል መሠረት ቀጠለ። የክብር እንግዳው በተራቸው መሠረት ንግግራቸውን ጀመሩ። ንግግራቸው ከዚሁ በፊት ደጋግመው የተናገሩት በመሆኑ የሚጠበቅባቸውን አፋቸውን መክፈት ብቻ ነው። ከንፈሮቻቸውን ሲከፍቱ ቃላቶቹ እየተንደረደሩ ይወጣሉ። የቃላት እሽቅድድም ይመስላል። ንግግሩ ትርጉምም ውበትም የለውም። በየመሃሉ ብቻ እንግዳው በአማርኛ የተናገሩት ግልጽ ያልሆነ እየመሰላቸው ለአማርኛ ተናጋሪው በእንግሊዘኛ ያስረዱታል። እሳቸው ግራ ሲገባቸው ተሳታፊው ግራ የገባው ይመስላቸዋል። የሚያሳዝኑ ባለሥልጣን። በመቀጠል የተናገሩት ከታወቀ የአሜሪካ ዩኒቨርሲቲ የመጡ ፕሮፌሰር ናቸው። ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። ባለፉት ዓመታት ለሀገሬ መልሼ ለመስጠት ስጥር በመቆየቴ ዛሬ ይህንን አጋጣሚ በማግኘቴ ተደስቻለሁ። ክብሩ በተራው በሐሳብ ነጎደ። አሁን ዛሬ የተፈጠረው አጋጣሚ ምንድን ነው? ስንት ሥራ ያለንን ሰዎች ቁጭ አድርገው እንዴት ኢትዮጵያ እንደሚያሳድጉ ሊነግሩን ነው? ወይስ ኢትዮጵያ እንደ አሜሪካ እንድትሆን ያላቸውን ጥልቅ ምኞት በመናገር የእሳቸውን የሥራና የኑሮ ሁኔታ በመንገር እንቁልልጭ ሊሉን? ዘወር ብሎ በአዳራሹ የተቀመጡ ታዳሚዎችን አየ። አንዳንድ ወዳጆቹ ከበርካታ የሥራ ባልደረቦቹ መሃል ጣል ጣል ብለው ተቀምጠዋል። ፈገግ አለ። ሁሉንም የሚያመሳስላቸው አንድ ነገር አለ። የተሰላቸ ፊት፣ ሐሳብ የገባው ፊት፣ መሄጃ ያጣ ልብ። እኔ ራሴን እንደ ውጭ ሰው አልቆጥርም። ፕሮፌሰሩ ንግግራቸውን እየቋጩ ነበር። አልበላሽ ምን አመጣው የሚል የአህያና የጅብ ተረት ትዝ አለው። ሀበሻ የሆነ ሰው ውጭ ሀገር ኑሮ አንዳንዴም ሄዶ ሲመጣ እኔ ራሴን እንደ ውጭ ሰው አልቆጥርም ሲል ይገርመዋል። ድሮስ ሀበሻ ወይም ፈረንጅ መሆን ከቦታ ጋር ምን ያገናኘዋል? ሀበሻ እንደሆነ ያው ሀበሻ ነው። የትም ቢኖር የትም ቢሄድ አይለወጥ። ታዲያ የተማሩ ሰዎች እኔ አሁንም ያው ነኝ፣ ሀበሻ ነኝ ሲሉ ምን ማለታቸው ነው ሲል ራሱን ጠየቀ። ድሮስ ምን ሊሆኑ ነበር? የመማር ወይንም ተምሮ ውጭ ሀገር የመኖር ዓላማው ፈረንጅ መሆን ነው እንዴ? እንዳልኳችሁ እኔ ለሀገሬ መልሼ መስጠት ፈልጋለሁ።
ይህንንም ላረጋግጥላችሁ እወዳለሁ። ወይ ጉድ አለ ክብሩ። መልሶ መስጠትን ምን አመጣው አሁን? መመለስ መውሰድን ያሳያል። አገር ደግሞ ትሰጣለች እንጂ አይወሰድባትም። ልክ እንደ እናት እኮ ነው። እኚህ ሰው ምንድነው የወሰዱት? ምንስ ነው የሚመልሱት? ሲል ጠየቅ። አሁንም መልሶ መስጠት መውሰድን ካመለከተና አገር ደግሞ የሰጠችው እንጂ የተወሰደባት ነገር ከሌለ የሚመልስላት ምንድነው? ይህንን ጥያቄ በጭንቅላቱ ያንሰላሰለ ዙሪያውን ቃኘ። ወዳጁ ደስታ ከአንድ ጥግ ላይ ሆኖ በተመስጦ በሚመስል መልክ ለስብሰባው በተሰጠው ሚጢጥዬ ደብተር ላይ ሲሞነጫጭር አየው። በጣም ደብሮታል ማለት ነው ብሎ ፈገግ አለ። ቀደም ሲል ያሰበውን ሐሳብ የሻይ ሰዓት ላይ እንደሚያነሳበት የውስጥ ማስታወሻ ያዘ። ስብሰባው ቀጥሏል። ተናጋሪዎች ይፈራረቃሉ። ተጋባዥ እንግዶች፣ የሆስፒታል ኃላፊዎች፣ የመንግስት ተጠሪዎች በየተራቸው እየተነሱ ማውራት ቀጠሉ። ችግሮች ተዘረዘሩ፣ መፍትሄዎች ተወረወሩ። ማውራት ቀጠለ። እጆች አጨበጨቡ። የሻይ ሰዓት ሲባል ጭብጨባው ደመቅ ብሎ ተሰማ። ሁሉም ሰልችቶታል። ደስታ ከሰማው ንግግር ምንም አዲስ ነገር እንደሌለ እያሰበ ፈጠን ብሎ ከአዳራሹ ወጣ። ሰው ከመቼው ሻይ ዙሪያ እንደተሰለፈ ማመን አልቻለም። ምናልባትም የተወሰነው ሰው ውጪ ተሰልፎ እየጠበቀ ቆይቶ ይሆናል እንጂ ይህን የሚያክል አዳራሽ የሞላ ሰው በአንድ ጊዜ እንዴት ወጥ ሰልፍ ይሆናል? ያውም በሰው ሰልፍ መጥላት። እሺ ሰውየው፣ ወረቀትሽ ላይ ስትሞነጫጭሪ ነበር፣ ደብሮሻል ማለት ነው አለ ክብሩ። ክብሩ ነበር ከወደ ኋላው መጥቶ በጀርባው ሹክ ያለው። አንተ ደግሞ ስንት ጊዜ ነው ማለት የምትፈልገውን ጮክ ብለህ ተናገር የምልህ? አስደነገጥከኝ እኮ አለ ደስታ። ክብሩ ሁሌም የሚያስበውን በአደባባይ መናገር ለምን እንደሚፈራ አይገባውም። አሁን ጥያቄው ደብሮሻል አልደበረሽም ነው አለ ክብሩ። የደስታን ጥያቄ ቦታም አልሰጠውም። አንቺ አትበለኝ ብያለሁ። ለምን ጥያቄውን አትመልስም? ምን ችግር አለው? አንቺ ተባልክ አንተ። ችግርማ አለው እኮ። ምን? አንቺ ስትለኝ ያነስኩኝ ይመስለኛል። ሴቶች ከወንዶች ያንሳሉ ማለት ነው አለ ክብሩ ጮክ ብሎ። ለተንኮል ሲሆን ድምፁን ከፍ ያደርጋል። ደስታ ፈገግ አለ። በዓይኑ ጥግ ወደ ጎን ሲያይ ጥቂት ሴት ሐኪሞች ዓይናቸውን ወደ ሁለቱ እንደጣሉ አስተዋለ። አንዷ ውቤት ነበረች። ውቤት እንድትሰማልህ ብለህ ነው አይደል አለ እሱም በተራው ጮክ ብሎ። ክብሩ የሚገባበት ጠፋው። ዘወር ሲል ከውቤት ጋር ዓይን ላይን ተጋጩ። አይዞ ተረጋጋ በሚል መልክ አንገቷን ቀና አደረገችለት። የገባት ናት እኮ አቦ፣ የገባት ናት እኮ አለ በልቡ። ሰላምታ እንደ መስጠት ካንገቱ ዘቅዘቅ አለ። ከውቤት ጋር ያለው ግንኙነት ከቀን ወደ ቀን መሻሻል በማሳየቱ የጊዜ ጉዳይ ነው እንጂ ፍቅር እንደሚጀምሩ ሁለቱም በልባቸው አምነዋል። ብዙ ሰዎች መሃል ከቃላት ውጭ የሚከናወኑ ስንት ንግግሮች አሉ መሰለህ አለ ደስታ። ምን ለማለት ነው መለሰ ክብሩ። አይ እሷ አይዞ ተረጋጋ አለች፣ አንተም አመሰግናለሁ አልካት በጭንቅላት እንቅስቃሴ ብቻ። እናማ ይህንን ያየ ሰው የተከበሩ ዶክተር ክብሩ በኩራት ጭንቅላታቸውን አወዛውዘው ለክብርት ዶክተር ውቢት ሰላምታ ሰጡ። ክብርት ዶክተርም አጸፋውን መለሱ ይላል እንጂ ምን እንዳወራችሁ ማንም አይገባውም። ለማንኛውም ግንኙነታችሁ በመሻሻሉ ደስ ብሎኛል። እሺ እሱን ተወውና ይልቅ ስብሰባው እንዴት አየው? የቱን? አትቀልድ። የምር የቱን? ያሁኑን ነው? ንግግሩን ማለት ነው። ይሄው እንግዲህ ጀመረህ ነገር መጠምዘዝ። አይ ስብሰባ እኮ ማለት ሰብሳቢና ተሰብሳቢ አብረው የሚወያዩበት ነው። ታዲያ አሁን የነበረው ያው አይደለም አለ ፈርጠም ብሎ። ታዲያ አሁን የነበረው ጥቂት ተናጋሪዎችና መሄጃ ያጡ አስመሳይ አድማጮች ናቸው። ስለዚህ ስብሰባ አይባልም። እሺ ገባኝ። ግን እንዴት አገኘው? ልክ አንተ እንዳገኘው፣ አንተ ብቻ ሳትሆን ሁሉም ሰው እንዳገኘው ማለቴ ነው።
የኔንስ የሌላውንስ በምን አወቅ? ምን የተለየ ነገር አለ? አንተም እኔም ሁሉም የፈለገውን ነው ሲያስብ የነበረው። ሐሳብ ስንት ቦታ ሄደ? ስንት ጊዜ ውቢትን አሰብካት? ብሎ ፈገግ አለ። አታሹፍ፣ የምሬን ነው። ልክ እንደ ሁሉም ሰው ብዙ ቦታ በሐሳብ ሄጄ መጣሁ። በየመሃሉ አዳራሹ ውስጥ ስገኝ ጫፍ ጫፍ ችግሮችና መፍትሄዎች አጋጥመውኛል። አላምንህም። ወረቀት ላይ ስትሞነጫጭር ነበር። ደስታ ሚጢጥየዋን ማስታወሻ ገለጠና አሳየው። ሙንጭርጭር ያለ ስዕል አይሉት ጽሑፍ ወይም እስክርቢቶ የገነፈለበት ቀለም የመሰለ ውሉ የማይገባ ነገር ነበር የጻፈው። ክብሩ ሳቋ መለጠው። ብዙ ጊዜ ጮክ ብሎ አይስቅም። ክብሩ የሚቀንስ ይመስለዋል። ሐኪም ኮስተር ካላለስ ምን ዋጋ አለው ብሎ ያምናል። አሁን ሰው ይሄንን ቢያይ ምን ይላል? መቼም ይታዘብሃል። አይ አይታዘበኝም። ለካ ብቻዬን አይደለሁም፣ ሁሉም እንደኔ ነው የሚለኝ። እሱስ እውነትህን ነው። እኔም የባጤ ቆጡን ነው ሳስብ የነበረው። ወዳጄ፣ እንኳን እኛ ተናጋሪዎቹም ሐሳባቸው ሌላ ቦታ ነበር። እንዴት ነው ደግሞ እሱ የሚሆነው? አንተ ራስህ ንግግር አድርገህ ታውቃለህ? አስበው ያሳሰቡህን ነገሮች። ያ ሰውዬ ጭንቅላቱን እየነቀነቀ ነው። ገብቶት ይሆን? አለባበሴ እንዴት ነው? ዛሬ መቼም አምሮብኛል። ያኛው ደግሞ እየጻፈ ነው። የታባቱ በኋላ ጥያቄ ሊጠይቀኝ እኮ ነው። ብቻ የማላውቀውን ነገር ጠይቆኝ ባላዋረደኝ። እዚች ሀገር ባቆም፣ እዚች ጋር ባቆም ያጨበጭቡ ይሆን? አይ ከምሳቀቅ ይቅርብኝ። ዝም ብዬ እኮ ነው የምለፈልፈው። ምንም የሚገባው ሰው የለም። ያቺው ቤት እንዴት አምሮባታል! ታባታቸው ነገርኳቸው። በጣም ነው የተመሰጡት። መቼም አሪፍ እንግሊዘኛ ነው የምናገረው። እያንዳንዱን ቃልማ ያውቁትም በጭራሽ። ትሽ እዚች ጋር ተንተባተብኩ። ምናምን ነው የተናጋሪው ሐሳብ። አየህ፣ ዋናው ነገር አፍና ጭንቅላት የግድ አብረው መስራት አይጠበቅባቸውም። ጉደኛ ነህ መቼም። ለምን? እውነቱን ስለተናገርኩ። አንተ ራስህ ታውቀዋለህ። በል ሰው እንዳይሰማ አለ ክብሩ። ጓደኛው አንድ ቀን ችግር ውስጥ እንዳይገባ ይሰጋለታል። ቢሰማም አይደንቀውም። ምክንያቱም የሰው አእምሮ እውነቱን ያውቃል። ባይማርም እንኳን ማለቴ ነው። እውነትን ከምን ይማራል? ከመኖር ነው። ሕይወት ብዙ ሚስጥር የለውም። እየኖርክ የምታየው የምታውቀው ነው። አታጠናውም፣ አትመረምረውም፣ አትጠይቀውም። ዝም ብለህ ትኖራለህ። እውነት ይገለጥልሃል። ባይገለጥልህስ? ላይገለጥልህ አይችልም፣ ዓይንህንም ልብህንም ካልጨፈንክ በስተቀር። እሺ በምን አውቃለሁ? ምኑን? መጨፈን አለመጨፈኔን ነዋ። ቀላል ነው። ልትኖር እየተዘጋጀህ ከሆነ ጨፍነሃል ማለት ነው። ሕይወት ከፊትህና ወደፊት ያለ ከመሰለህ ያኔም ጨፍነሃል። ምክንያቱም ወደፊት የሚባል ነገር የለም። ያለው ዛሬ ነው። አብዛኞቻችን ጊዜያችንንና ሕይወታችንን የሚያልፈው አንድ ቀን ያልፍልኛል፣ አንድ ቀን የተሻለ እኖራለሁ ብለን ዛሬን ችላ በማለት ነው። ነገ የለም። ያሉት ተከታታይ ዛሬዎች ናቸው። ዛሬ ስትኖር ማየት ትጀምራለህ። ልትጨፍን አትችልም። እሺ እንግዲህ እንዳልክ። ግን ጠይቀሃለሁ ብዬ ረስቼው ነበር። ምን? ደስታ ጥያቄ መጠየቅ ደስ ይለዋል። መጠየቅና መጠየቅ የእውቀት መነሻዎች ናቸው ብሎ ያምናል። መልስ ባይኖርም እንኳን ጥያቄ ችግር የለውም። አላዋቂነት የሚመነጨው ደግሞ መልስ ሁሉ የታወቀ ሲመስለን ነው ይላል። ይሄ ለሀገሬ መልሼ መስጠት እፈልጋለሁ የሚለውን ንግግር እንዴት አየው? ያው ሰውየው የወሰድኩት አለ ብሎ ያምናሉ ማለት ነው። ዋናው ጥያቄ ግን በእርግጥ ወስደዋል ወይስ የተለመደውን አባባል መድገማቸው ነው? እንዲህ የሚለው ነው። የቱ ይመስላል አንተ? እኔ ወስደዋል ብዬ አላምንም። የምናወራው ስለ መማርና በሀገር ሀብት ስለመጠቀም ከሆነ ለይቶ ማውራት አስፈላጊ ነው። እንዴት? በስልጣን ወይንም በአንድ ሙያ ያለ ሰው ከሀገሩ ከዘረፈ፣ ለምሳሌ ገንዘብ ወይንም ጊዜ ሊሆን ይችላል፣ ብድር መመለስ የሚባል ነገር የለም። የሰረቀ መቀጣት ነው ያለበት። በእርግጥም መስረቁን ካመነ ቅጣቱ ሊቀልለት ይችላል፣ ይገባልም በመጸጸቱ ምክንያት። አይ ይሄ ሀገር ያስተምራኝ ምናምን የሚለውም ማለት እኮ ነው። እሱም ከሆነ ቅድም ያልኩ ነው። ሀገር ስላስተማረች ከሀገር ወስዳል ማለት አይደለም። ሀገር ሰጥታለች ማለት ነው። ክብሩ ደስ አለው። እኔም እኮ እንደዚህ ነበር ያሰብኩት አለ በኩራት። አዎ የመጠቀ ጭንቅላት ያላቸው ሰዎች በተመሳሳይ ያስባሉ አለው ደስታ። እና እኔ የመጠቀ ጭንቅላት ነው ያለኝ ማለት ነው አለ ክብሩ በቀልድ። ያንተን አላውቅም፣ እኔ ግን አለኝ አለ ደስታ።
ክብሩ ደስታን በቀልድና ተረብ እንደማይረታው ያውቃል። ይልቅ ወደ ቁም ነገሩ ስንመለስ አለ ደስታ ወደ ንግግሩ በመመለስ አገርህ ስትሰጥህ የችሮታ ሳይሆን የእምነት ነው። ልክ እንደ ታማኝ ባለመዋል የሰጠችን ተጠቅመህ ሌላው እንድትጠቅም ነው። ስለዚህ መልሰ ማድረግህ ውለታ መመለስ ሳይሆን የተሰጠውን መክሊት በአግባቡ ተጠቅሞ ያተረፈ የታማኝ ባለመዋልነት ተፈጥሯዊ መልስ ነው። ታዲያ ሰው የሀገሬን ውለታ ልመልስ ቅብርጥስ ምናምን የሚለው ለምንድን ነው? አለማወቅ ይመስለኛል። አየህ፣ አብዛኞቻችን የተነሳንበትን አይተን የደረስንበትን ማመንና መቀበል ይከብደናል። ይሄ ስሜት ምናልባትም ጥልቅ የሆነ ምንጩ የማይታወቅ የጸጸት ስሜት ይፈጥርብናል። ከብዙ ድሃና ችግረኛ መሃል አምልጠን የተሻለን በመሆናችን ትርጉም የለሽ ጥፋተኝነትም ሊሰማን ይችላል። ሰው ደግሞ ከውስጥ ያጣውን ሰላም ከውጪ መፈለጉ የተለመደ ነው ሊሆን ይችላል። ግን እውነተኛ የሆነ ሌላውን የመርዳት ስሜት የለም ማለት ነው? በፍጹም። ይሄ ሁሉ እኮ እውነተኛ ነው። እኔ የማወራው የዚህ እውነተኛ የሆነ ሌላውን ሰው የመርዳት ስሜት የሚመነጨው ውስጣዊ ከሆነ የራስን ስሜትና ፍላጎት ከማርካት ነው። ሁሌም ምንም ነገርን ከራስ ፍላጎት በላይ ማየት አስቸጋሪ ነው። ሰው የሚኖረው የራሱን ፍላጎት ለማሳካት ስለሆነ። እንዴት? አለ ክብሩ። ጓደኛው ከጀመረ ማቆሚያ የለውም። ጨዋታውን ስለወደደው የሻይ ሰዓቱ እንደተለመደው ረጅምና ማቆሚያ የሌለው እንዲሆን እየተመኘ ነው። መልሱ ቀላል ነው። እዚህ ማየት ትችላለህ። ቀስ ብለህ ዙሪያህን ቃኝና የምታየውን ንገረኝ እስኪ አለ ደስታ። የተግባር ልምምድ መሆኑ ነው አለ ክብሩ እየቀለደ። እንደዚያ ነገር አለ ደስታ እየቀለደ ግን አልነበረም። እሺ አለ ክብሩ ዙሪያውን ለመቃኘት እየተዘጋጀ። ደስታ ቀጥሏል። ተመልከት፣ እዚያ ኩኪስ ምናምን የተደረደረበት ጋር ያለውን ትርምስ። ክብሩ ወደ ተባለው አቅጣጫ ተመለከተ። ከረባታቸውን ያሰሩ የዲዛይነር ኮትና ሱሪ የለበሱ ብዙ ሰዎች ጠረጴዛ ከበው በሰው ትከሻና ወገብ መሃል እጆቻቸውን አሾልከው በወጉ ያላዩትን የቆየ ኩኪስ፣ በዘይት የተቀቀለ አትክልት ሳንዱችና የተደለዘ የድንች ጥብስ ለማግኘት ይጣጣራሉ። ክብሩ እና እንደማለት ብሎ በጭንቅላቱ ደስታን ጠየቀው። ስንት ሰዓት ነው አሁን? አለ ደስታ በረጋ መንፈስ። ክብሩ ትዕግስቱን እየተማጸነ 4 ሰዓት ተኩል ነው። ምን ነው የምትሄድበት አለ? አይ እዚህ ያለን ሰዎች በጠቅላላ ቁርስ ከበላን ግፋ ቢል 2 ሰዓት ቢሆነን ነው። ግን ግፊያውን ተመልከት። እህል አይተን የምናውቅ አይመስልም። እውነት ነው አለ ክብሩ። ከዚህ በፊት እንዴት አላሰብኩትም ከማለቱ የሚከተለውን አውቆ መሳቅ ጀመረ። ደስታ ነግሬሃለሁ በሚል መልክ ጭንቅላቱን ወደ ጎን ዘንበል፣ የአይን ሽፋሽፍቱን ወደ ተቃራኒው አቅጣጫ በመሳብ የእኔን ባለምጡቅ ጭንቅላት ባለቤትነት ነው የማውቀው፣ ያንተን አላውቅም ብዬ ነበር እኮ አለው። ጓደኛውን የፈለገው ቦታ ነው ያገኘው። የክብሩ ዕውቀት ምንም የሚያጠያይቅ ባይሆንም እንዲህ እያለ ሲያሾፍበት ደስ ይለዋል። ይልቅ ወደ ጀመርነው እንመለስና ማየትህን ቀጥል። ሁለቱም ዙሪያውን መቃኘት ጀመሩ። እዚያ ጋር መሃል ላይ ተመልከት አለ ደስታ። ክብሩ ትዕዛዙን በተባለው መሰረት ከወነ። መሃል ላይ በዛ ያሉ ታላላቅና የተከበሩ ሰዎች አንድ የሆነ ነገርን ከበው የሚያወሩ ይመስላል። ከፊት ያሉት ከኋላ ያሉትን ላለማስገባት አውቀው ይሁን ሳያውቁ ከመሃል ያሉትን ከፍተኛ የመንግስት ባለስልጣን ከበው በስልጣኑ ፈገግታ ጭንቅላታቸውን ይወዘውዛሉ። ከባለስልጣኑ ፈገግታ መሃል አንዳች የሆነ ምስጢር እየተገለጸላቸው ያለ ይመስላል። ክብሩና ደስታ ላይን ተገጣጠሙ። እዚያው ጋር ከአሜሪካ የመጡትን ምሁር ተመልከት። ከአሜሪካ የመጡት ምሁር በጥቂት የሀገር ውስጥ ምሁራን ተከበዋል። አይናቸው ቶሎ ቶሎ የመንግስት ባለስልጣኑ ወዳሉበት ወደ ክቡ ይወረውራሉ። እሳቸውም ጭንቅላታቸውን ይወዘውዛሉ። እንዲህ ከባችሁ ስታዩኝ ከፍተኛ የሆነ ኩራት ስሜት እየተሰማኝ ነው የሚል የራስ ንቅናቄ፣ ወይም ናለ ዘወር ብላችሁልኝ እኚህም ባለስልጣን ትንሽ ባወራቸው የሚልም ሊሆን ይችላል። ፕሮፌሰሩ እንደምንም ብለው እሳቸውን ከበው ከሚያዩአቸው ሰዎች መሃል ወጥተው ባለስልጣኑን ከበው ከሚያዩት ሰዎች ጀርባ ሄደው ተሰለፉ። ሕፃን ወይም አጭር ቢሆኑ ኖሮ በቁመት ሰዎች እግር መሃል ሾልከው ከባለስልጣኑ ፊት ለፊት ብቅ ከማለት ምንም የሚያግዳቸው ነገር አልነበረም። ባለስልጣኑም ብብታቸውን በሁለት እጆቻቸው በመያዝ ከፍ አድርጎ ጉንጫቸውን አገላብጦ ቢስማቸው ደስ ይላቸዋል።
ክብሩና ደስታ በድጋሚ ተያዩ። ደስታ ቀጠለ። መልሱን አገኘው አይደል? እኚህ ሁሉም ነገር የተሟላላቸው ሰው ባለስልጣኑ ፊት ቁልጭ ቁልጭ ማለትን ይመኛሉ። ከሱ ፊት ሞገስን ሊያገኙ ይወዳሉ። ለሀገራቸው መልሰው እየሰጡ መሆኑን ነግረውት እንዲሸልማቸው ይፈልጋል። ሁሉም የራሱን የውስጥ ፍላጎት ነው የሚከተለው። ያሳዝናል አለው ክብሩ። ኧረ አያሳዝንም አለ ደስታ። አያሳዝንም፣ ምክንያቱም ይህ እውነተኛ የሰው ተፈጥሮ ነው። ይህን መቀበልና ማስታመም መሰረታዊ ለውጥ ለማምጣት ወሳኝነት አለው። ፊቱን ወደ ሌላ አቅጣጫ ዞረና ቀጠለ። ይልቅ የሚያሳዝን ነገር ከፈለክ ወደ ግራ በኩል ተመልከት፣ ወደ ደረጃው አካባቢ። ክብሩ ፊቱን ወደ ተባለው አቅጣጫ ዞረ። ዳር ላይ የተወሰኑ በመልክ የሚያውቃቸው የጽዳትና የሌላ ድጋፍ ሰጪ ሰራተኞች ቁልጭ ቁልጭ እያሉ አሁን ምግቡን ከረባት የለበሱት ሰዎች ጨረሱብን ብለው በስስት ያሉ። ደስታ ወደ ጓደኛው ዞር ብሎ ተመለከትክ? እነዚህ ሰዎች ምናልባት ቁርስ ያልበሉ ናቸው። እርግጠኛ መሆን የምትችለው ግን ቢያንስ የሚፈልጉትን ያውቃሉ። ምንድን ነው የሚፈልጉት? ክብሩ ነበር። መብላት ነዋ። ሌላ ምን ይፈልጋሉ? የሚያሳዝነው ምን እንደሚፈልጉ ግራ የገባቸው ሰዎች መብላት የማይፈልጉትን ምግብ ከበው እየበሉ የሚፈልጉት እየተራቡ ከዳር መቆማቸው ነው። እውነትህን ነው፣ ያሳዝናል። ግን አሁን ሰው ምን እንደዚህ ያጋፈዋል? ባይበላስ? አለ ክብሩ። አላውቅም፣ ግን ግምቶች አሉኝ። በደንብ ተኮራ አድርገህ ስትመለከት እነኚህ ሰዎች በጣም የቸኮሉ ይመስላሉ። ግን አልቸኮሉም እኮ። ምክንያቱም ወደዚህ ስብሰባ ተመልሶ መግባት ምንም የሚያስቸኩል ነገር አይደለም። ሌላው ያበላላቸውን ፍጥነትና ብርታት ስታይ ወደ አፍ ውስጥ የሚገባው ቁራጭ ኩኪስ መታኘኩ አሞት አፍ ቢኖረው ረቀስ ብለኛ ከኝ ይለው ነበር። አሁን ደስታ ወደ መቀለድ እንዳዘነበለ ክብሩ አስተውሏል። በቁም ነገር መሃል ቀልድን እንደዋዛ መቀላቀል እንደለመደበት ሁሉም ያውቃል። ደስታ ቀጠለ። ዞሮ አበላላቸውን ስታይ የንዴት ነው የሚመስለው። የታባቱ እዚህ ስብሰባ ተቀምጬ መዋሌ ካልቀረ እኔም የተቻለኝን ያህል አውድም የሚል ንዴት። ባጭሩ ወዳጄ፣ ሰው የስብሰባውን ቁጭት ምግብ ላይ ነው እየተወጣ ያለው። ሌላው የሚገርመው ግን እዚህ መሃል ያለው አብዛኛው ሰው ታማሚዎቹን እንዲህ አይነት ምግብ ከመብላት እንዲቆጠቡ የሚመክር መሆኑ ነው አለው ክብሩ በመሃል። እህስ አለ ደስታ በመቀጠል። ያው ሐኪም ማለት እኮ በሁለት ሕግ መተዳደርን ከታደሉ ሁለት የህብረተሰብ አካላት አንዱ ነው። አንዱ ለራሱ፣ አንዱ ለታካሚው። ሌላውስ ባለ ዕድል ማን ነው? ክብሩ ነገር ለመቆስቆስ በመፈለግ መልሱን ገምቷል። ክፉ አታናግረኝ ወዳጄ አለ ደስታ። በለው ተናገረው፣ ምን አስፈራ አለ ክብሩ። እዚያ መሃል ያሉት ሰውዬ አይነቶች አለ ደስታ። ክብሩ ማንን ማለቱ እንደሆነ ገብቶታል። ብዙ ሊገፋው አልፈለገም። ግን ተመለከተ። ሁሉም ሰው ራሱን ይንቀንቃል፣ የሚበላውም የማይበላውም። ሁሉም ሰው ራሱን ይነቀንቃል፣ የሚበላውም የማይበላውም፣ ከባቢውም ተከባቢውም፣ ታዩም ተመልካቹም። ሁሉም ጭንቅላታቸውን ገባኝ በሚል መልክ ሲነቀንቁ ለአንዳች አይነት የበስተጀርባ ሕይወት ሙዚቃ ዳንኪራ የሚረግጡ ይመስላሉ አለ ደስታ። ምን ይሁን ይህ በስተጀርባ ያለ የሕይወት ሙዚቃ ባክህ? ክብሩ ጠየቀ። ግራ በተጋባ ስርዓትና ማንነት ውስጥ መኖር ይባላል። በልገብተን ወደ በሩ አካባቢ እንቀመጥ ብሎ ደስታ ወደ ስብሰባ አዳራሹ ተመለሰ። ክብሩ የጓደኛውን እግር እየተከተለ ለምንድነው በሩ ጋር የምንቀመጠው? ወደ ኋላ እንሁን ባክህ ሲል ጓደኛውን ተማጸነው። የምሳው ወረፋ ይረዝምብናል ኋላ ከተቀመጥን አለው ደስታ። እኔን ለማግኘት እንደዚህ ያጓጓሽ ምንድን ነው? አለ ደስታ ከቀጠሮ ቦታ 10 ደቂቃ ቀድሞ ሲደርስ ከሱ ቀድማ የምትጠብቀውን ሰብለ። ጓጓሁ እንዴ አለች። ታዲያ ከስንት ደቂቃ በፊት እንዴት ቀድመሽ መጣሽ? አለ ደስታ። ሁለቱም ከዚህ በፊት ከውቤት ጋር ሆነው ከተገናኙበት የሰሜን ሆቴል 7ኛ ፎቅ ላይ ነበር በቀጠሯቸው መሰረት የተገናኙት። ውቤት ይህንን ቦታ አጥብቆ ይወደዋል ስላለችኝ ለምን ይሆን ብዬ ቀድሜ ለማጣራት ነበር አመጣጤ አለች። እና ተሳካልሽ? አላት። በፍጹም አለችው። 30 ደቂቃ ያህል ተቀምጣ ምን ስታስብ እንደነበረም ትዝ አላት። ያው ደንበኛ የሚወደውን ነገር ማወቅ ከስራው ጸባይ አንዱ ነው አለችው መልሳ። ገና ደንበኛሽ አልሆንኩም
አለ ደስታ። እሱን እናያለን። ለማንኛውም ካልጠፋ ቦታ ይህንን ለምንድን ነው የምትወደው? ለምን ይመስልሻል? እዚህ ቁጭ ብዬ ለማየት ሞከርኩ፣ ግን ምንም አልታየኝም። ምንም? እርግጠኛ ነሽ? ሰብለ 30 ደቂቃ ሙሉ ያፈጠጠችበትን መስታወት በድጋሚ ተመለከተች። ድንገት ያላስተዋለችው አንድ ነገር ከታየይ ብላ፣ ምንም፣ ያው ከተለመደው ውጪ ምንም የሚታይ የለም አለችው። ከተለመደው ስትይ? ያው ነዋ፣ አሮጌ ጣራ፣ ዛፎች፣ በሩቅ የሚታይ ተራራ ምናምን ነው። ሌላ ምንም የለም አለች። ለምን በተራ ወሬ ጊዜ እንደሚያሳልፍ ስላልገባት። የምወደውም ለዚያው ነው አላት እንደ ዘበት። እንዴት? አለችው። ሕይወትን፣ ኑሮንና አኗኗርን ከሩቅ ስትመለከችው ምንም የሚታይ ነገር የለውም አለ። አይኖቹም በተመስጦ ከሩቅ ወደሚታዩት የእንጦጦ ተራሮች እየሰደደ። ተራሮችን እንኳን እንዲህ ከሩቅ አቅልዬ ሳያቸው ንቃቸዋለሁ። እንደ ተራራ ያበጠ ልብ ያለው ሰው ሲገጥመኝ ይህንን አስበዋለሁ አላት የንግግሩን አቅጣጫ በመቀየር። መኪና ይዘሻል? አላት። አዎን። ምን ነው? አለችው። ለምን በመኪና ወደ እንጦጦ ተራራ እየነዳን አናወራም? ከዚያ የፈለግሽውን አስረዳሻለሁ። እሺ አለች። እንዲህ ነገርን አቅልሎ የሚያይ መሆኑን ስለማታውቅ ያለምንም ቅድመ ውይይትና ማሳሰቢያ ቀጠሮ ከሰሜን ሆቴል 7ኛ ፎቅ ወደ መኪና ውስጥ ውይይት በመቀየሩ እየተገረመች። ሰብለ የምትነዳው አዲስ ዘመናዊ ራቫ4 የተባለ ጥቁር መኪና ነው። ደስታ መኪናዋን ሲያይ የእሱ ትራክተር ትውስ አለችውና አለ። ምን ነው? አይ አንድ በመሞት ላይ ያለች የጥንት ወዳጄን አስታውሼ ነው አላት። አዝናለሁ አለችው ሰብለ። ደስታ በውስጡ ፈገግ አለ። በጣም አሪፍ መኪና ናት። የአባቴ ነው አለችው ሰብለ። የእሳቸውም ቢሆን አሪፍ ነው አላት ደስታ መኪናውን ሲያደንቅ የባለቤትነት መመዘኛን እንዳላካተተ በማስታወቅ። አይ በጣም ውድ ጠበቃ እንዳልመስል ብዬ ነው አለችው። ውድ ጠበቃነትሽን በመኪናሽ ማማር አልመዝነውም። ሰብለ የደስታን ባህሪና አስተሳሰብ ስለማታውቅ የምትመልሰው ግራ ገባት። ውቤት በኖረች ስትል አሰበች። ሆኖም የጓደኛዋን አለመኖር በማስታወስ ራሷን ሆና ለመቅረብ ወሰነች። በተለመደ ንግግር ውስጥ ምንም ነገር አታልፍም አለች ስለ ደስታ ያስተዋለችውን ለማካፈል። ለምን አልፋለሁ? አለ ደስታ። ቀጠለና ለምን መሰለሽ? በተለመደ ንግግር ውስጥ የተለመደ ነገር አለ። በተለመደ ነገር ደግሞ የተለመደ እውነት ደግሞ የኑሮ ዘይቤ ሆኖ የራሳችንን ከመኖር ያስረሳናል። የራሳችንን ከመኖር? አንቺም እኮ ያው ነሽ አለ ደስታ። እሷም አጥብቆ ጥያቄ መሆኗን እያስታወሳት። ይለያያል። እኔ ያልገባኝንና አዲስ የሆነውን ለመረዳት ነው የምጠይቀው፣ የተለመደውን አልጠይቅም አለችው ሰብለ። እሺ የራሳችንን ከመኖር መታሰር ስል የተለመዱ እውነቶችን ስለማንጠይቅ የእነዚህ እውነቶች ተገዢ በመሆን በኑሮ እንታሰራለን ማለቴ ነው። ሰብለ መኪናዋን በሰሜን ሆቴል ጀርባ የአፍንጮ በርን ድልድይ ተሻግራ በማሽከርከር በአፍንጮ በር አደባባይ ወደ ግራ በ6 ኪሎ ዩኒቨርሲቲ ግቢ ጀርባ ያለውን ቀኙን መንገድ በመያዝ ወደ እንጦጦ ተራራ ለመሄድ የሽሮ ሜዳን መንገድ በመያዝ አሽከረከረች። ቁስቋም ቤተክርስቲያን አካባቢ ሲደርሱ ደስታ መኪናዋን እዚህ እናቁምና በእግራችን እንውጣ አላት። ሐሳብ ማቅረቡ ይሁን መወሰኑ ያልገባት ሰብለ እሺ ብላ መኪናውን ከቁስቋም ቤተክርስቲያን ደጃፍ ከተደረደሩት ሚኒባሶች ተርታ አቆመች። በዚህ አጋጣሚ ቤተክርስቲያንንም እንሳለማ አለችው። እሷም እንደሱ ቀድማ የወሰነችውን ሐሳብ በማካፈል ሃይማኖቴ ባይፈቅድስ አለ ደስታ። የግዕዝ አዋቂ አይደለህ እንዴ አለችው እየሳቀች። እሺ አለ ደስታ እሱም በፈገግታ። ለምን እንደሆነ ባያውቅም ከሰብለ ጋር ማውራቱ ጥሩ ስሜትን ፈጥሮለታል።
ምናልባት አጥብቃ ጠያቂ ስለሆነች ይሆን ሲል ራሱን ጠየቀ። ከመኪናው ወርደው ወደ ቤተ ክርስቲያን ሲያመሩ ሰብለ ከቦርሳዋ ውስጥ የአንገት ልብስ አውጥታ አናቷን ተከናነበች። ጠንቃቃ ነች ማለት ነው አለ ደስታ አሁንም ለራሱ። ድንገት ቤተ ክርስቲያን እሄዳለሁ ብለሽ ባታስቢም ድንገት ለቅሶ ደርሳለሁ ብለሽ ታስቢያለሽ ማለት ነው። እንዴት አለች፣ ንግግሩ ከየት እንደመጣ ያላወቀችው ሰብለ። ድንገት ቤተ ክርስቲያን ደጃፍ ስትደርሽ እኮ በአንድ ጊዜ የአንገት ልብስ አወጣሽ። መቼም ለቤተ ክርስቲያን አቅደሽው አይደለም አላት። እርግጠኛ አትሆን አለችው። ከቤተ ክርስቲያኑ በር ሲደርሱ ሰብለ 3 ጊዜ አማትባ በመሳለም ወደ ውስጥ ዘለቀች። ደስታ በሩን ተሳለመና በሩን እንደተደገፈ ለመጸለይ ሞከረ። ምን ብሎ እንደሚጸልይ አላወቅም። የበሩ ብረት ቅዝቃዜ ግንባሩን ተሰማው። አንዳች የሆነ የእርጋታ መንፈስ ተጫጫ ነው። ምንም የጸሎት ሐሳብ ስላልመጣለት በሐሳቡ በልጅነት ዕድሜው በቤተ ክርስቲያን ግቢ በደስታ ያለ ጥያቄ የኖረባቸውን ዘመናት አስታውሶ ልጅነቱን አፈቀው። በልጅነቱ ከሱ ጋር አብረው ይደሰቱና ፈጣሪያቸውን በቅንነት ያገለግሉ የነበሩ ጓደኞቹ ሁሉም ላፍታ ውልብ አሉ በጭንቅላቱ ውስጥ። ከዚያ ሁሉ ጓደኞቹ መካከል አብዛኞቹ የት ድረሱ ምን ይሆኑ ብዙ የሚያውቀው ነገር የለም። ልክ እንደነሱ ሕይወት ከጀመሩበት አፈናቅላ አርቃ ወስዳቸዋለች። ሆኖም የልጅነት ጊዜና ዘመን እውነት ይመስል ነበር። እውነት ነበር እንዴ ብሎ ጠየቀ ራሱን። ምን ነበር የምጸልየው? አላሁንም መልስ ግን አልነበረውም። በጸሎት ፈጣሪን ይህንን አድርግልኝ ተብሎ አይጠየቅም። ጸሎት ፈጣሪን ማመስገኛ ነው። በጸሎት ፈጣሪን ይህንን አድርግልኝ ተብሎ አይጠየቅም ብለው ያስተማሩትን መምህር አስታወሰ። ይህንን በተማረበት ጊዜ ጸሎት ቀላል ነበር። በልጅነቱ ብዙ የኑሮ ጉዳይ ስላልነበረው በጸሎት ጊዜ ፈጣሪን ማመስገን የሚለው ትምህርት በጣም ተስማምቶት ነበር። ለሁሉም ልጆች ይህ ሳይስማማቸው አይቀርም። ፈጣሪን በጸሎት ከጠየቃችሁት አንተ የምትፈልገው አይነት ሰው አድርገን ብላችሁ ጠይቁ። አንተ የምትፈልገው አይነት ሰው አድርገን ብላችሁ ጠይቁ። የመምህሩ ድምፅ አሁንም ታወሰው። ይህንንም ደጋግሞ ጠይቋል። የልጅነት ጸሎት ቀላል ነበር አለ ደስታ። አሁን እንኳን ፈጣሪ የሚፈልገው አይነት ይቅርና እኔ ራሴ መሆን የሚፈልገው ምን አይነት ሰው እንደሆነ አላውቅም። ማደግ የሚባል ክፉ ነገር አለ ደስታ። ማደግ፣ ነፍስ ማወቅና መማር አንድ ላይ ተደራርበው የዋህነትንም ጸሎትንም የሚፈልገው ነገር ምን እንደሆነም ስላጠፉበት ማደጉን ኮነነው። ሕፃን በሆን ቢያንስ የምጸልየውን አውቅ ነበር አለና ከበሩ ወደ መኪናው ተመለሰ። ይህም ሆኖ ግን ጸሎት እንኳን ሳይጸልይ በሩን ተሳልሞ መመለሱ የፈጠረበትን መልካም ስሜት መካድ አልቻለም። ሰው ወደ ቀደመው ዘመኑና ልጅነቱ ሲመለስ ወደ ማንነቱ ይቀርብ ይሆናል ሲል አሰበ። ሁላችንም የሰው ልጆች ነን። ከዚያ የተለየ ማንነት ከየት ሊመጣ ይችላል? አላሁንም ለራሱ። ሰብለ ተሳልማ እንደተመለሰች መኪናውን ተደግፎ አገኘችው። ምን ነው አልገባህም እንዴ አለችው። ንጹሕ አይደለሁም አላት በከፊል እያሾፈ። ለምን አለች። ከጠየቀች በኋላ ምናልባትም መጠየቅ የሌለባት እንደጠየቀች ታወቃት። ከሌላ ሴት ጋር አላደርኩም አይዞሽ አላት። አንቺም አላደርሽም ደስ ብሎኛል አላት በመቀጠል። ነገረኛ አለች ሰብለ። ቀጠለችና ታዲያ ለምንድን ነው ንጹሕ ያልሆንከው አለችው። የዋህነቴ ጠፍቶብኛል። ንጽሕና ደግሞ በየዋህነት ነው የሚገኘው። እኔ ደግሞ የዋህነቴ በአዋቂነቴ ጠፍቶብኛል አላት። ትንሽ እንደማሰብ ብሎ ድሮ ልጅ ሆኜ አንድ እሁድ ቀን ከሰዓት ከጓደኞቼ ጋር ቤተ ክርስቲያን እንሄዳለን። ከቤተ ክርስቲያኑ በር ደርሰን ተሳልመን ስንገባ አንዲት አሮጊት ሴትዮ ልጆቼ ወደ ውስጥ ልትገቡ ነው ብለው ጠየቁን። አዎ አልኳቸው። ጎሽ እንግዲያው ይህችን 5 ሳንቲም ወደ ውስጥ ክተቱልኝ ብለው 5 ሳንቲም ሰጡኝ። እሱ ለምን አይከቱትም ብዬ ስጠይቃቸው
ምሳዬን በልቼ ላለመግባት ነው አሉኝ። የዋህነት ማለት ይህ ይመስለኛል። ለማመን በጣም አስፈላጊ ነው ብሎ ንግግሩን ደመደመ። ደስታና ሰብለ በተደረደሩት ሚኒባሶች መሃል የሚኒባሶቹ ሹፌሮችና ረዳቶች የፈጠሩትን አነስተኛ ግርግር አልፈው የእንጦጦ ማርያምን ዳገት በእግር መውጣት ጀምረዋል። ደስታ በድንገት እንደመቆም ብሎ የተራራውን ጫፍ ቀና ብለሽ ማየት ትችያለሽ? አዎን። ወደ ተራራው ጫፍ ለማየት አንገቷን ስታቀና አይኖቿ ከሰማዩ ጋር ተገጣጠሙ። አይታዩም አለች። ተራራ ስር መሆን ይረብሸኛል። ተራራው ያስፈራል። ኢምንትነቴን ያስታውሰኛል። የማረባና ትንሽ መሆኔን ያስታውሰኛል። በመሆኑም ጫፉን ለማየት አይኔን ማንሳት ይከብደኛል አላት። ሰብለ የተናገረውን እያሰበች የሚቀጥለውን ለመስማት ተዘጋጀች። ንግግሩ ከእርሷ መልስም ሆነ ጥያቄ የሚጋብዝ እንዳልነበረ አውቃለች። ደስታ እጁን ከመንገዱ በስተግራ ወደሚታየው የተራራው ደረት እያመለከተ ተመልከቺው፣ ደረቱን እንዴት እንዳሳበጠ፣ ኩራቱ፣ አለመደፈሩ አላት። ሰብለ ወደ ተጠቆመችው ማየት ጀመረች። ድንገት ለደስታ የሚታየው የተገለጸላት መሰላት። ከመንገዱ በስተግራ ያለው ተራራ እውነትም ደረቱን የገለበጠ አትንኩይ ባይ ጎረምሳ ይመስላል። ተራራውን የሸፈኑት የባህር ዛፎች በሚነፍሰው ነፋስ እየተገፉ ዘንበል ቀና በማለት እያረገረጉ በተጠና አቋቋም ያሸበሽባሉ። በሽብሸባው መሃል በነፋስ የሚገፋው የቅጠሎቹ ጭብጨባ ለውዝዋዜ ዜማን ለጆሮም ለዛን ያበስራል። ቀዝቃዛው ነፋስ በፊቷ ላይ ሲያርፍ አንዳች የሆነ ሰውነትን የሚወር ነገር ግን ደስ የሚል ቅዝቃዜ ተሰማት። በሌላ ወገን ደግሞ እንዴት ደስ እንደሚልም አስቢው እስኪ። ትንሽ መሆን ደስ የሚልበት አጋጣሚ ብዙ አይደለም። እውነቱ ግን ትንሽ መሆናችን ነው አላት ደስታ። በስራ፣ በቤት፣ በጓደኝነት ስንኖር በአንድ ወይም በሌላ ምክንያት ከሌላው የበለጥን ይመስለንና እንሳሳታለን። በአካባቢያችን ያለው ተፈጥሮ ግን ምን ያህል ትንሽ እንደሆነን በቀላሉ ይጠቁመናል። ዋናው ማስተዋል ነው። ቅድም ከሆቴሉ ፎቅ ላይ ሆነን ምን ይታይሻል ስልሽ ምንም የሚል ነበረ መልስሽ። እኔም የምወደው ለዚህ ነው። ከሩቅ ሆኜ ተፈጥሮን ሳየው ከሚታየው ውጪ ምንም አለመኖሩ ይሰማኛል። ቢሮዬ ቁጭ ብዬ የሚያሳስቡኝን ነገሮች አስታውስና በመጨነቄ ስቃለሁ። ብዙ በህይወት ውስጥ የሚሆነውን ነገር ቀርበሽ ስታዩ የሚያስፈራም የሚያስደስትም ነገሮች አሉት። ልክ እንደ ተራራው እውነት ብለሽ ያያሽው ነገር ከቅርብና ከሩቅ ስታዩ ይለያያል። የብዙዎቻችን ችግር የሚመነጨው በቅርብና ከፊት ለፊታችን ያለውን ብቻ ከማየት ነው አለ። ንግግሩን በመቀጠልም አልፎ አልፎም ቢሆን ከሩቅና የሩቁን ማየት ሚዛናዊ ለመሆን ይመቻል ብሎ ንግግሩን ለጊዜው በመቋጨት ለዚህ ነው ከፎቅ ላይ ሆኜ በሩቁ ይህንን ማየት የምወደው አላት። ገባኝ አለችው ሰብለ። ንግግሩን ባያቋርጥ ትወድ ነበር። በጠመዝማዛው መንገድ በእግር እየተጓዙ ዳገቱን መውጣት ለሁለቱም የሚቀል አልነበረም። 48 ደቂቃ ያህል እንደተራመዱ ሁለቱም ቁና ቁና መተንፈስ ጀምረዋል። ደስታ ልቡን ሊተፋ ምንም አልቀረውም። ትንሽ ብናርፍ ምን ይመስልሻል አላት። ደከመህ እንዴ አለች እሷም እያለከለከች። አዎ ወንድ ልጅ አይደለህ እንዴ አለችው ሰብለ ልትፈታተነው እየሞከረች። እና ወንድ ነኝ ብዬ ልሞት ነው? በዚያ ላይ ደግሞ ወንድነቴን በጉልበት መለካት አልወድም አላት። ዓለም ሁሉ በጉልበት ነው ወንድነትን የሚለካው ብዬ ነው አለችው። እሱ እውነት ነው፣ ግን አልስማማበትም። ስለዚህ ጉዳይ ወንዶች መስማማት ያለባቸው የሚመስላችሁ ለምንድን ነው አለች ሰብለ። አልገባኝም አለ ደስታ ትንፋሹን ለመሰብሰብ በማሰብ ከመንገዱ በስተቀኝ በኩል ከድንጋይ ላይ የተቀመጠ። ሰብለም ተከትላው ተቀመጠች። ዓለም ሁሉ ወንድነቱን በጉልበቱን የሚለካው ስልህ
እያወራሁ ያለሁት ስለ ወንድነት ሳይሆን ስለ ሴትነት መሆኑ ገብቷል አለችው። አዎ አለ ደስታ። የንግግሩ አካሄድ አልገባውም። ከዚያም ወዲያው ቀድመህ ወንድነት በጉልበት መለካቱን በመቃወም የሴቶች ተቆርቋሪነትህን አሳወቀኝ አለችው። ይህች ልጅ በጣም ጥሩ ጠበቃ ናት አለ ደስታ ለራሱ። የተናገረችውን ግን በመስማማት በአዎንታ ጭንቅላቱን በመነቅነቅ መለሰላት። እኔን የሚገርመኝ ለሴቶች ጉዳይ ዕውቅና መስጠት የወንዶች ኃላፊነት የሚመስላችሁ ለምን እንደሆነ ነው። ሴት ልጅ ነፃ የምትወጣው ከወንድ ተገዥነት ስለሆነ ነው አለ ደስታ እየቀለደ። አታሾፍ አለችው ሰብለ ተኮሳትራ። ለልቧ የቀረበና በጣም ትኩረት የምትሰጠው ጉዳይ ስለሆነ ወደ ቀልድ እንዲለወጥ አልፈለገችም። እሺ አላሾፍም። ሴቶች ነፃ የምንወጣው ከራሳችን ነው። ራሳችንን ነው አስረን የምንኖረው አለችው ሰብለ። እሱ የሚሰራው በጣም ለተወሰናችሁት ሴቶች ነው። ለአብዛኛው ሴቶች ግን ነገሩ አንቺ ከምትዩ በላይ የተወሳሰበ ነው አላት። እሱም ወደ ከረረው ንግግር ሙሉ በሙሉ እየገባ ወንድና ሴት መሆንን ከጾታ ክፍፍል በላይ አድርገን ለጊዜው እንውሰድና ይህንን ተፈጥሯዊ የጾታ ክፍፍል ከጥያቄ ውጪ ካደረግነው አንቺ ሴት ነሽ ብሎ ለመናገር የሚያስችል ምንም ምክንያት የለም። ተምረሻል፣ ጥሩ ስራ ትሰሪያለሽ፣ ገንዘብ አለሽ፣ ለመኖር ምንም ወንድ አያስፈልግሽም። ስለዚህ ነፃ መውጣት ካለብሽ በእርግጥም ነፃ የምትወጪው ራስሽ ከራስሽ ነው። አንዲት ምስኪን እናት በ9 ዓመቷ ተድራ ከልጅነት ባሏና ከልጅነት ቀይዋ ልጅነቷን ተነጥቃ መኖር ባለመፈለጓ በእግሯ ተሰዳ ከተማ ገብታ የምትበላው አጣ በረሃብ አለንጋ ስትቆላ በአብዛኛው ለመኖር የሚኖራት አማራጭ ከሀገሯ ሸሽታ የመጣችውን ወንድ መጠጋት ነው። ይህች ሴት ከራሷ ነፃ መውጣት ነው ያለባት ብትይኝ አላምንም። የተወለደችበትና ለመኖር የተዘጋጀላት ዓለም የሚኖራትንና የማይኖራትን ነፃነት ይገድበዋል ብሎ ንግግሩን አቋረጠ። ሴቶች እኩልነት የሚመጣው መጀመሪያ የሰው ልጆችን ሁሉ እኩልነት ስንቀበል ነው አለ። የሴቶች እኩልነት የሚመጣው መጀመሪያ የሰው ልጆችን ሁሉ እኩልነት ስንቀበል ነው። የሰው ልጆችን እኩልነት መቀበል ማለት ደግሞ ለመናገር እንጂ ለማድረግ የሚሆን ነገር አይደለም። እንዴት? አንድ ጥያቄ ልጠይቅሽ። እንደው አንቺ ከምርሽ ከውስጥሽ ከሰው ሁሉ ጋር እኩል ነኝ ብለሽ ታምኛለሽ? ሰብለ ጥያቄውን በፈገግታ መለሰች። አይደለም፣ ከሰው ሁሉ ጋር ይቅርና ከሚቀርቡንና ከምንወዳቸው ጓደኞቻችን እንኳን በሆነ ነገር የምንበልጥ ወይንም የምናንስ ነው የሚመስለን። እኩል ነኝ ብሎ መናገር ከባድ ነው። መኖር መብለጥንም መበለጥንም ግድ ይላል ወዳጄ። ወዳጅ ሆንኩኝ ማለት ነው አለች ሰብለ። ደስታ ወደ ቀኙ ዞሮ ተመለከታት። ከደቡብ ወደ ሰሜን የሚነፍሰው ነፋስ ጸጉሯን ወደ ኋላ ሲገፋው የሰብለ ግንባር ተገልጦ ታየው። ተፈጥሮ እንኳን ትብብር እያደረገችልሽ ብዙም አታምሪም። እኔ መቼ አምራለሁ አልኩ አለች ሰብለ ግልጽነቱ እየገረማት። ባቴም እኮ የሆንሽውን ለመናገር ቅድመ ሁኔታ አያስፈልግም። ግን ወዳጅ ሆንኩኝ ማለት ነው? ምነው ጓጓሽ እንዴ? እንደው ለጠቅላላ ዕውቀት ያህል አለች በመቀለድ። በመንገዱ ጠርዝ ተቀምጠው የአዲስ አበባ ከተማን ከጉድጓድ ውስጥ ተተክላ አዩአት። ከተማዋ በአቧራና መኪና ጭስ ታፍና አመዳም ሆናለች። የታፈነች ከተማ አለ ደስታ። ይገርማል፣ ከውስጥ ሆነህ እኮ እንዲህ መመረዙ አይታወቅም አለች። ልክ ነው። ማየት እኮ እንዳቋቋምሽ ነው። ከተራራ ላይ ቆመሽ ከተራራው ስር ሆነሽ ሀገርሽን እኩል አታያትም። በተቀመጡበት መንገድ የቀኝ ጠርዙን ይዘው ቅጠል የተሸከሙ ሴቶች ቁልቁል ይወርዳሉ። ደስታ ሴቶችን አስተውሎ ሰብለን ወደ እነሱ አመለከታት። በሴቶቹ ፊት ላይ ድካምና መሰላቸት ይስተዋላል። በፊታቸው ላይ የወረደውን ላብ ነፋሱ አድርቆት ቅባት ያለመደ ፊታቸው በመጠጠው ላብ ወስቷል። ሴትነት ከተራራው ላይና ሴትነት ከተራራው ስር እንዲህ ናቸው። አንቺና እኔ ከተራራው ላይ የምንኖር ሰዎች ነን። በአጋጣሚ ከተራራው ወጥተን ተደላድለናል። ብዙ ሰው ግን ከተራራው ስር ነው አላት። ከሩቅ ለሚያየው ግን ብሎ ንግግሩን ሳይጨርስ አቋረጠውና
ከሩቁ ለሚያየው ግን እውነቱ ሁላችንም የማንታይ ኢምንት መሆናችን ነው። ሰብለ ንግግሩን ጨረሰችለት። ደስታ ጭንቅላቱን በትክክል እንደማለት እየነቀነቀ የቀኝ እጁን በትከሻዋ ላይ አሳርፎ ወደ ትከሻው ሳባት። ሰብለ በጭንቅላቷ የቀኝ ትከሻውን ተደገፈች። ሁለቱም አይናቸውን ወደ ታፈነችው ከተማ እንደሰኩ ተቀመጡ። ለምንድን ነው የአባትሽን መኪና የምትነጂው? አላት ደስታ። ከቁስቋም ቤተክርስቲያን ደጃፍ ላይ ወደ ቆመችው መኪና በዝግታ እየተራመዱ። የራሴ መኪና ስለሌለኝ ነዋ። የራስሽ መኪና ለምን የለሽም? አጠያየቁን እየለመደችው ቢሆንም አሁንም ግን ግር ይላታል። ትልልቆቹ መኪኖች በጣም ውድ ናቸው። ትንንሾቹስ? እነሱን ደግሞ አልወዳቸውም። ለምን? ደስታ ጠየቀ። ደላሎቹ ሁሉ የሴት መኪና ለሴት የምትሆን ምናምን ሲሉ ያናዱኛል። ትንሽ ነገር ሁሉ የሴትና ለሴት ነው ያለው ማን ነው? አለችው። ኑሮ ነዋ አላት። ደስታና ክብሩ በማህበራቸው ስብሰባ ላይ ተገኝተው ስብሰባውን ለመክፈት የሚመጡትን ሚኒስተር እየጠበቁ ነው። ሚኒስተሩ አርፍደው መጡ። አርፍደው መምጣታቸው አሳፍሯቸው ይሁን ወይንም ስለረፈደ ቸኩለው ታዳሚው ሳያቸው ሹልክ በማለት ከፍ ብሎ በተዘጋጀው የባለስልጣናትና የጊዜያዊ አጃቢ አነስተኛ ሹሞች መቀመጫ ተቀመጡ። የባለስልጣናት መቀመጫዎች ከታዳሚው ከፍ ብለው የሚሰሩት ባለስልጣናት ታዳሚውን ቁልቁል ለማየት እንዲያመቻቸው ታስበው ሳይሆን አይቀርም። እኒህም ሚኒስተር ታዳሚውን አቆልቁለው ማየት ጀመሩ። መቀመጫው አቆልቁሎ ለማየት ብቻ ሳይሆን ለመናቅም ለመቆጣጠርም ያመቻል። በተጨማሪም ታዳሚዎቹን አስተውሎ ማን ወዳጅ ማን ጠላት እንደተቀመጠ ለመገምገም ያመቻል። እንግዳው ለንግግራቸው ሲነሱ አጃቢዎቻቸው አብረው መነሳት እንዳለባቸው ዘንግተው ተቀምጠው አዩአቸው። የተቀመጡበት ወንበር ተመሳሳይ ስለሆነ ልዩነታቸውን አጥፍቶባቸዋል። አብረው መቀመጥ እኩል መሆን የሆነበት ዘመን በመሆኑ ሚኒስተሩ ብዙ ቅር የሚላቸው አይመስሉም። ዋናው ነገር እንግዳው አጠገብ የሚቀመጡት ሰዎች ጥቂት እስከሆኑ ድረስ ሌላው እንደ ችግር የሚታይ አይደለም። ለሚኒስተሩ የሚሰጠው ክብር ለሰውየው እንጂ ለሀገር የሚሰጥ መሆኑን እንኳን አጃቢዎቻቸው ሚኒስተሩም ረስተውታል። የሚሰጣቸው ክብር ለሳቸው እንጂ ለሀገራቸው መሆኑን አያውቁም። በእርግጥ ሰውን እንደ ሰው ማክበር ተገቢ ስነ ምግባር ነው። ችግሩ ሰውን እንደ ሚኒስተር ማክበር ላይ ነው እንጂ። ሚኒስተሩ ንግግራቸውን ጀመሩ። ከአንደበታቸው የሚወጡት ቃላት ብዙ መዘግየት ይስተዋልባቸዋል። የተቻላቸውን ያህል እያሰቡ የሚያወሩ ለማስመሰል እየጣሩ ነው። ሚኒስተሩ አይናቸውን አሟቸው አሊያም የተሳሳተ መነጽር አድርገው ካልሆነ በቀር የተጻፈ ንግግር ለማንበብ ይህንን ያህል መዘግየት ለትዝብት የሚዳርግ ነው። ንግግራቸው ለዛም ሆነ ቁም ነገር የለውም። ይህም ለሚኒስተሩ ሳይገባቸው ቀርቶ በመሃሉ ጭብጨባ ይመጣ ይሆን ብለው ንግግራቸውን ቢያቋርጡም ታዳሚው ንግግሩ በየቃላቱ መካከል በመቆራረጡ ግራ ተጋብቶ ይሁን የሚኒስተሩ የጭብጨባ ጥሪ ሳይገለጽለት ቀርቶ ብቻ ባልታወቀ ምክንያት በማጨብጨብ የማይታማው ታዳሚ በሚኒስተሩ ጨከነባቸው። ሚኒስተሩም የንግግራቸው አካሄድ የታዳሚውን አይን እንጂ ልብ ያለመያዝ ተረድተው ይሆን ጭብጨባው ባለመኖሩ ተክዘው ንግግራቸውን በመጨረሻም ብለው ሊጨርሱ እንደሆነ ለታዳሚው አስታወቁ። ታዳሚው እጁን በተጠንቀቅ አዘጋጀ። ሚኒስተሩ አመሰግናለሁ አሉ። ታዳሚው ጭብጨባውን አቀለጠው። ስለተናገሩ ሳይሆን የመክፈቻ ንግግራቸውን ስለጨረሱ። በተከታይ ሌሎች ንግግሮችና የመዝጊያ ጭብጨባዎች ቀጠሉ። ታዳሚው የሚጠብቀው የምርጫውን ሰዓት ነው። አብዛኛው ሰው የመጣው ምርጫ አለ ስለተባለ እጁን ለማውጣት ነው። የስብሰባው አዘጋጆች ደግሞ ዛሬ ከስልጣን የሚወርዱበት ቀን ስለሆነ የስልጣን ቆይታቸውን እስከ መጨረሻው ሰከንድ ለማራዘም ብዙ ተናጋሪዎችን ደርድረዋል። ባለስልጣናቱ ከስልጣናቸው መውረድ ባይፈልጉም መውረዳቸው ግን አይቀርም። ምክንያቱ ደግሞ ይህ ማህበር ስለሆነ ነው።
የመንግስት ምርጫ አይደለም። መራጩ ማህበርተኛ ድምፁ ትንሽም ቢሆን አቅም እንዳላት የሚያውቀው በዚህ አይነት ምርጫዎች ነው። የማህበር፣ የእድር፣ የዕቁብ፣ የጓደኛ የመሳሰሉት ምርጫዎች ትክክለኛ የመራጭ ድምፅ ማስታወሻዎች ናቸው። አለበለዚያ ግን መራጭ ምርጫ ምን እንደሆነ ይጠፋው ነበር። የማህበሩ የጊዜው ተመራጮች መውረድ የማይፈልጉት ከቀናት ስሜት ተነሳስተው ከቀና ስሜት ተነሳስተው ነው። እነሱ ከወረዱ ማህበሩ ይፈርሳል ብለው ይሰጋሉ። የእነሱን ያህል ማህበሩን የመምራት ብቃትና ልምድ ያለው ሰው ያለ አይመስላቸውም። ሁሉም የማህበር አመራሮች የሚያመሳስላቸው የጋራ ባህሪያት አሉ። ሁሉም ማህበሩ በእነሱ የመመራት ዕድል በማግኘቱ የታደለ አድርገው ይቆጥሩታል። ከነሱ በፊት የተሻለ አመራር ኖሮ አያውቅም፣ ወደፊትም ከነሱ የተሻለ አመራር አይመጣም ብለው ያምናሉ። ሌላው ምክንያታቸው ደግሞ ፍርሃት ነው። እንደዚህ ያሉ የሙያ ነክ ማህበራት ሰው ፊት የመቆሚያ ጥሩ አጋጣሚዎች ናቸው። ባለስልጣን ጎን መቀመጥ፣ አብሮ ፎቶ መነሳት፣ የተከበሩ መባልና የተከበሩ ማለትን የመሳሰሉ የታይታ ድርጊቶችን የመከወን ዕድል ይፈጥራል። ብዙ ሰው ደግሞ በየግል ሕይወቱ ዕለት በዕለት የሚያገኘው ትኩረት በጣም አናሳና የተለመደ ስለሆነ ለመረሳት አደጋ ተጋላጭ በመሆኑ ምክንያት እንዲህ በሰው ፊት ሆኖ በየጊዜው መታወስን ማጣት ያስፈራዋል። የቤት ኑሮ ቢሰለችም እንኳን ያንን መሰልቸት በአደባባይ ውሎ ማካካስ ከየት ይገኛል? በዕለቱ ምርጫ ይመረጣሉ ተብለው ከሚጠበቁት ሰዎች መካከል አንዱ ክብሩ ነው። ክብሩ በስራው ክብርና ታማኝነትን ያተረፈ በመሆኑ ቢመረጥ ማህበሩን በተሻለ ሊመራው ይችላል ብለው የሚያምኑ ብዙ ናቸው። በአንጻሩ ደግሞ ክብሩን የሚፈሩና በክብሩ የሚቀኑ በርካታ መራጮችም አሉ። ደስታ ሰው በሌላ ሰው ለምን ይቀናል ሲል ራሱን ጠየቀ። ከፊት ለፊቱ ከተቀመጡት መራጮች መካከል ዶክተር ፈጠነ የሚባል አንድ ሐኪም እያስተዋለ። ፈጠነ እንደ ብዙ ሐኪሞች ሁሉ በቂ ዕውቀትና ችሎታ ያለው ሰው ቢሆንም ለራሱ የሚሰጠው ቦታና ግምት ሐኪም መሆኑን ለማመን የተቸገረ ያስመስለዋል። ሐኪምነት ብርቁ እንደሆነ የቀረ ነው የሚመስለው። ሰው አንድ አዲስ ማንነትን በሰውነቱ ላይ ሲደርብ ትንሽም ቢሆን የብርቅነት ስሜት ሊሰማው ይችላል ይገባልም። በጣም ጊዜያዊ የሆኑ ማንነቶች እንኳን ለጊዜው የሚፈጥሩት የብርቅነት ስሜት አለ። የተሞሸረ ሁሉ ዕድሜ ልኩን ጫጉላ ውስጥ ሊኖር ግን አይችልም። ሁሉም ማንነት የሚለመድ ነው። ፈጠነ ግን ይህ በአንድ ምክንያት ያልተገለጸለት ሰው ነው። ደስታ አንዳንድ ጊዜ ፈጠነ ስለ ራሱ ደጋግሞ ሲያወራ ሲያየው በነጋ ቁጥር በሕይወት መኖሩን የማያምን ይመስለዋል። የፈጠነ ሌላው መለያው ቅናት ነው። በጣም ይቀናል። የትንሹም የትልቁም የቅናት መነሻ ታዲያ ሁልጊዜም ትኩረት ከእሱ ላይ የጠፋና የራቀ ሲመስለው ነው። የሌሎች ሰዎች በአካባቢው መኖር ለሱ ብቻ ብላ የወጣችውን ፀሐይ የሚያደበዝዝበት ይመስለዋል። ሁሉም ሰው እሱ በአካባቢው መኖሩን ተገንዝቦ አንገቱንም እንዲደፋ አንደበቱንም እንዲዘጋ ይፈልጋል። ከፈጠነ በላይ ተናጋሪ፣ ከፈጠነ በላይ አዋቂ፣ ከፈጠነ በላይ ሐኪም፣ ከፈጠነ በላይ አስተማሪና ተመራማሪ የለም እንዲባል ይፈልጋል። ስብሰባው ወደ ምርጫው ሲያመራ ፈጠነ ተሽቀዳድሞ እጁን በማውጣት እድል ሳይሰጠው ጠረጴዛው ላይ በተቀመጠው ድምፅ ማጉያ ንግግር ጀመረ። ዶክተር ክብሩ አስመራጭ እንዲሆን ለመጠቆም እወዳለሁ አለ፣ በቅድሚያ ክብሩን ከፉክክሩ ውጪ ለማድረግ በማሰብ። ደስታ ስምን መልአክ ያወጣዋል አለ ለራሱ በፈጠነ ፍጥነት እየተገረመ። ቀጠለናም እጁን አወጣ። እሺ ዶክተር ደስታ አለ ሰብሳቢው። እኔ በፈቃደኝነት አስመራጭ ሆናለሁ አለ ሆነ ብሎ ፈጠነን ለማናደድ በማሰብ። እሺ ይሄ ጥሩ ነው ተቀብለናል አለ ሰብሳቢው። ፈጠነ ዞር ብሎ ደስታን ገላመጠው። ደስታ ነገሩ ያልገባው በመምሰል በአይን ጥቅሻ መልስ ሰጠው። ፈጠነ ያልተገለጠለት ነገር ቢኖር ብዙ ሰው እንዲህ እኔ እበልጣለሁ፣ እስኪ የተማርኩትን ያወቅኩትንና የሄድኩበትን አገር የሚለውን ሰው አጥብቆ እንደሚጠላ ነው። ሰው ሁሉ የሌለውን ያውቃል፣ አስታዋሽ አይፈልግም።
ፈጠነ ይህንን ባለመረዳቱ ምክንያት ሰው ሁሉ እንዲርቀው የሚያደርገው ራሱ መሆኑን አያውቅም። በዚህ ምርጫ ውስጥ ፈጠነን ማንም ሰው እንደማይጠቁመው ደስታ ብቻ ሳይሆን ፈጠነም ያውቃል። ምክንያቱ ደግሞ ሰው ሁሉ ቢያንስ የፈጠነን ያህል እየኖረ እንደሆነ ስለሚሰማው ልዩነቱን ማወጅ አይዋጥለትም። አስመራጭ መሆን የፈለኩት አንተ እንድትመረጥ ለማድረግ ነው አለ ደስታ ከጎኑ ወደ ተቀመጠው ክብሩ ዞሮ። ለምን አለው። ለስራው አትሆንም መለሰለት። እንዴት? ሰው አትሰማማ መለሰ ደስታ። ታዲያ ሰው እኮ ያንን እያወቀ ነው የሚመርጠኝ። አይገርምም? ጠየቀው ደስታ። ምኑ? ክብሩ መልሶ ጠየቀው። ሰው መርጦ የማይሰማውን ሰው መሾም ይገርማል። እሱማ መቅረት ያለበት ነገር ቢኖር ምርጫ ነው። ምክንያቱም እውነተኛ አማራጭ በህይወት ውስጥ የለም አለ ደስታ። እንዴት? እስኪ አስበው። እኔ እናንተ አሁን እዚህ ተገኘን። እዚህ የተገኘነው እኮ በብዙ አጋጣሚዎች ስብስብ ምክንያት ነው። አሁን ሰሞኑን በምንኖርበት አጋጣሚ ደግሞ ይህ ምርጫ ተዘጋጅቶ ጠብቆናል። እዚህ አለመሆንን መምረጥ ቢቻል ስንት ሰው እዚህ ይኖር ነበር? አልገባኝም። ማናችንም በምርጫ አይደለም ወደ ምድር የመጣ ነው። መምጣት የቻልነው ወይም በአጋጣሚ ነው አሊያም ሌሎች መርጠውልን ነው። በመሆኑም ከመጣም በኋላ መኖር እንጂ ብዙ ምርጫ የለንም። ለመኖር ስንል ደግሞ ብዙ ምርጫዎች ውስጥ እናልፋለን። ታዲያ አለ ክብሩ በደስታ ንግግር ውስጥ አዲስ ነገር በማጣቱ። ታዲያማ ቀድሞውንም በተመረጠልን ህይወት ውስጥ እየኖርን ለትንንሹ ምርጫ እንዲህ መንገብገባችን አይገርምህም? ዲሞክራሲ እኮ ይሄ ነው አለ ክብሩ። እውነት ዲሞክራሲ አለ ብለህ ታምናለህ? ጠየቀው ደስታ። የት ማለት ነው አይደል? አለ ክብሩ ጓደኛውን ቦታ ለይቶ እንዲጠይቅ እያሳሰበ። ሁሉም ቦታ ነው መለሰ ደስታ። መቼም ያብላጫው ሰው ድምጽ የሚከበርበት ስርዓት መኖሩ የሚፈለግ ነው። አብላጫው ትክክል ነው ያለው ማን ነው? ሰው ሁሉ ተሳስቶ አንድ ሰው ብቻ ትክክል ቢሆንስ? በዚያ ላይ አብላጫው ሰው ለምትለው የአብላጫ ሰው ድምጽ ማለት እኮ የእያንዳንዱ ሰው ድምጽ ማለት አይደለም። ስለዚህ ዲሞክራሲም ቢሆን ትክክለኛው መንገድ ነው ተብሎ የተመረጠልን ነው። በመሆኑም ለመኖራችን አስፈላጊ ይመስለኛል። አስፈላጊ አይደለም እንዴ ብሎ ጠየቀው ክብሩ። ብዙ ዓለምና አብላጫው የዓለም ህዝብ ለዘመናት እየኖረ ያለው ያለ ዲሞክራሲ ነው። ስለዚህ የምንመኘውን ያህል አስፈላጊ ላይሆን ይችላል አለ ደስታ። ብለ ደግሞ የአምባገነንነት ደጋፊ ሆንክ አለ ክብሩ በጥያቄ መልክ። ሰው በየትኛውም ስርዓት ውስጥ ለመኖር መትጋቱን አያቆም። አምባገነንነትም ቢሆን ከዲሞክራሲ የከፋ ላይሆን ይችላል። ዞሮ ማለት የፈለኩት የትኛውም የምንኖርበት ስርዓትና የስርዓቱ ማስፈጸሚያ መንገዶች ለምሳሌ እንደ ምርጫ ምናምን የመሳሰሉት በሙሉ ቀድመው የተዘጋጁልን በመሆናቸው ብቻ ልንቀበላቸው አይገባም። ታዲያ ምን ማድረግ ይቻላል አለ ክብሩ ከተፈጠረውና ከተቀመጠው ውጪ ሌላ መንገድ ሊኖር ይችላል ብሎ እያሰበ። ተመልከት አለ ደስታ በድጋሚ እጁን አወጣ። ዶክተር ደስታ አስመራጭነትህን ተቀብለናል አለው ሰብሳቢው። ሌላ ሐሳብ ለማቅረብ ነው አለው። እሺ ቀጥል አለ ሰብሳቢው። ለምን ምርጫና ቆጠራው እስከምንገባ 5 ሰዎች እጃቸውን አውጥተው አይገቡም አለ። አዳራሹ ውስጥ ጉምጉምታ ተሰማ። የተቃውሞ ይሁን የድጋፍ አለየም። ይህንን ሐሳብ ደግፋለሁ አለ አንድ ሌላ ተሰብሳቢ። ሁሉም ሰው በድጋፍ በጭብጨባ ተስማማበት። አየህ እንዴት በቀላሉ ሰው እንደሚከተል። አሁን ይሄ የአብላጫው ድምጽ ነው ትላለህ? አንዳንድ ጊዜ የአብላጫው ድምጽ ሲባል የአምባገነንነት ድምጽ ጎልቶ መሰማቱ ይመስለኛል አለና በመቀጠል ሰው ለመኖር ሌላውን ሰው ይከተላል። አንድ ብቻህን የራሴ የሆነ ድምጽ አለኝ ብለህ ካሰብክ ተሳስተሃል። እሺ በፍቃደኝነት እጅ አውጡ አለ ሰብሳቢው። ፈጠነ እጁን ቀድሞ ቀሰረ። ፍቅር የልጅነት ስሜት ነው ሲል አሰበ ደስታ። ልጅነት እውነት ነው። ስሜት ደግሞ የማይይዙትና የማይቆጣጠሩት። ፍቅር የማይይዙት የማይቆጣጠሩት እውነት ነው። ከተሰማ ሊክዱት የማይችል ከሌለም የማይፈጥሩትና ሊያስመስሉት የማይችል እውነት። ፍቅር ለምን ተፈጠረ ሲል ጠየቀ ራሱን። ሁሉም የተፈጠረው ለመኖር ስለሚያስፈልግ ነው። ያለ ፍቅር መኖር ደመና እንደመጨበጥ ነው።
አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅርም የተፈጠረው መኖር እውነት እንዲመስለን ይሆናል። ከጥቂት ዓመታት በኋላ እንደማንኖር፣ ከጥቂት ዓመታት በፊትም እንዳልነበረን እያወቅን አሁን መኖራችንን እውነት ነው ብሎ ለመቀበል ማፍቀር አንዱ አስፈላጊ ነገር ነው። ፍቅር አለመኖርን ያስረሳል። መረሳትን የመሰለ ደግሞ ምን አለ? ፍቅር አመፀኛም ነው ሲል አሰበ ደስታ በልቡ። በምክንያት የማይገዛ ለውይይት የማይመች የማያስሩት የማይጋልቡት ልጓም የሌለው ፈረስ ከፊት ቀዳሚ ጋላቢ ወሳጅ እምቢ ባይ ይቅርብህ አይሆንህም ምን የማያውቅ የፈለገውን እስኪያገኝ የማይተኛ የልቡ ሳይደርስ የማያርፍ ማፍቀር ለካስ ጥሩ ነው አለ ደስታ ከራሱ ጋር የጀመረውን የፍቅር ውይይት በመቀጠል። ከማፍቀር የሚገኝ ደስታ የራስ ነው። ማፍቀር ምላሽ አይፈልግም፣ የግድ መፈቀርንም አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌቱንም በመልካም ህልም ያሳርፋል። ደስታን ፍቅር ይዞታል። ሰብለ እንደተለመደው ቀድማው ተቀምጣ አያት። ደጋግመው መገናኘት ጀምረዋል። አሁን ለስንተኛ ጊዜ እንደሚያገኛት ራሱ አያውቅም። በተገናኙ ቁጥር የፍርድ ቤቱን ጉዳይ ቸል ብለው ሌላ ወሬ ሲያወሩ ይቆዩና ዋናውን ጉዳይ በሚቀጥለው ለመነጋገር ተቀጣጥረው ይለያያሉ። በድጋሚ ሲገናኙ እንዲሁ ሌላ ወሬ አውርተው ይለያያሉ። አሁን ጭራሽ የጥብቅናውን ጉዳይ ሳያነሱ በቃ ነገ እንገናኛለን ተባብለው ነው የሚለያዩት። ሰብለ በተቀመጠችበት ሆና መጽሐፍ ታነባለች። ሰማያዊ ሱሪና ኮት ለብሳን የተቀመጠችው ከተቀመጡት ሰዎች ሁሉ ደምቃ ታየችው። በልብሷ ከለር ምክንያት ነው የደመቀችብኝ ብሎ ራሱን አሳመነ። በጣም ዘንጠሻል ባክሽ አላት ከፊት ለፊቷ ወንበር ስቦ እየተቀመጠ። ደስታ ከሰው ጋር ሲገናኝ መሳምና መጨባበጥ አይወድም። የትም ቦታ ሲሄድ እዚያው የነበረና መጸዳጃ ቤት ደርሶ የተመለሰ ነው የሚመስለው። መዘነጥ አታውቅም፣ ችሎት ስለነበረብኝ ነው አለችው። ደግሞ በቃ ሰላምታ የለም እንደ በግ ዝም ብሎ መቀላቀል ነው ብላ ጠየቀችው። በግ እኮ ዝም ብሎ የሚቀላቀለው አንድም በየዋህነቱ ነው፣ ሌላው ሌሎቹን በጎች አብዝቶ ስለሚያምናቸው ነው አላት። ሌላስ አለችው ፊደላቱን ለብቻቸው ነጣጥላ አጭሩን ጥያቄ በረጅሙ እየጠየቀችው። ሰብለ ከደስታ ጋር ደጋግሞ መገናኘት ከጀመሩ በኋላ ዘና ብላ መጫወት ጀምራለች። ሌላማ በበግ ውሎ ውስጥ ሳር ከመጋጥና ከማመንዠግ የዘለሉ ብዙ አዲስ ነገሮች ስለሌሉ በተገናኙ ቁጥር እንዴት ዋልክ እንዴት ዋልሽ መባባሉ ከድካም ውጪ ብዙም አዲስ ነገር ስለማይገኝበት ነው አላት። የምትለው አታጣም መቼም። እሺ እንዴት ዋልሽ? ደና ብላ እግዚአብሔርን እንኳን አመስግና ሳትጨርስ አቋረጣት። ይሄው አንድና የተለመደ መልስ እኮ ነው ያለው አላት። ስለ ውሎዬ ማወቅ አትፈልግም አለችው። አልፈልግም። ለምን? እንዴትም ብለሽ ወይ አሁን እዚህ ነው ያለሽው። አንቺ የዋልሽበት አንሶ በድጋሚ መተረክ ምን ያደርጋል? እንዴት እባክህ? እያንዳንዱ አጋጣሚ እኮ የራሱ ታሪክ አለው። በመሆኑም ይህንን አጋጣሚ ያለፈውን በመተረክ ለምን እናጠፋዋለን? አሁን እኮ እኔና አንቺ ሌላ ታሪክ ወይንም ቲያትር የመስራት አጋጣሚ አለን። ቲያትር? አሁን ቲያትር ነው። አሁን አንቺ ጠዋት ተነስተሽ ከአባትሽ ጋር ብቸኛ የሴት ልጅነትሽን ትወናሽን ተወንሽ። ከዚያ ችሎት ሄደሽ ጥብቅና፣ በመካከል የመኪና ሹፌር፣ አሁን ደግሞ ጓደኛ ሆነሽ እየተወንሽ ነው። ሌላ ምን አለው አላት። ሰብለ መልስ ስላልነበራት ጓደኛ ሆንኩ እንዴ አለችው። እኔ እንጃ ምን ነሽ ግን ለመሆኑ አንተው ንገረኝ። ጥብቅናውን እንደሆነ እያጓጓኸኝ ነው። ጓደኝነቱን ደግሞ አንተ ታውቃለህ። ጥብቅናውን አልፈልግም። ወይ ለምን አለች እንደመደንገጥ ብላ። ወዳጅነቱ ተስማምቶኛል አላት። እና ታዲያ አለችው። የሥራ ግንኙነት እንዲኖረን አልፈልግም። በዛ ላይ ደግሞ ጉዳዩ ብዙም ጥብቅና የሚፈልግ አይደለም። እርግጠኛ ነህ? አለ ደስታ ጭንቅላቱን እየነቀነቀ። ኦኬ ይሁና። ምኑ ነው የሚሆነው? ወዳጅነቱ ነው። እሱንም ብቻውን አልፈልግም። ታዲያ ሌላ ምን አለ አለች። ድንገት ልቧ እንደ መምታት ሲል ተሰማት። የወደድኩሽ ይመስለኛል አላት እንደ ቀላል ነገር ማፍቀሩን እየወረወረላት። ምን አለች ሰብለ መልስ ጠብቃ ሳይሆን የሰማችውን ባለማመን። መቀራረባቸውን እየወደደችው መጣ። ወዴት እንደሚያመራ ለማወቅ እየጓጓች ስለነበር የወደድኩሽ ይመስለኛል
አላት አሁንም በድጋሚ ቃላቶቹን ቀስ ብሎ እየደገመላት። ሰብለ መልስ አልነበራትም። ዝም አለች። በዝምታ ውስጥ ደስ የሚል ስሜት ተሰማት። ስለዚህ አለች ዝም ብሎ መቀመጡ ስላላስቻላት። በጣም ደስ አይበልሽ አላት ደስታ እየሳቀ። ምን ሆኖ ደስ የሚለኝ አለች ሰብለ። ከአፏ ፈልቅቀው ሊወጡ የሚታገሉ ጥርሶቿ መደሰቷን እንዳያሳብቁባት እየተከላከለች። የወደድኩሽ ይመስለኛል እንጂ ወደድኩሽ አላልኩም አላት አሁንም እየሳቀ። መውደድ እኮ መብት ነው፣ እኔ ምን አገባኝ አለችው። ከዚያም በዚያ ላይ ደግሞ አንተ ብትወደኝ እንኳን እኔ ላልወደህ እችላለሁ። ተይ እባክሽ አላት እጁን እየዘረጋላት። ይሄው ብላ ማለችለት። ለመሃል ላይ የዘረጋችውን እጅ እንደያዘው ቀረ። ሰብለ እንደማፈር ብላ ጎንና ጎኗን ቃኘች። ልቀቀኝ እንጂ አለችው። ባለቅሽስ? ትንኮሳኗ በዚህ ሲፈረድብኝ ብሎ እጇን በሁለት እጆቹ ይዞ እውነቴን ነው ሳልወድሽ አልቀረው አላት። ምን አገባኝ በሚል መልክ ትከሻዋን ሰበቀችለት። መብት ነው አልኩህ እኮ አለችው። አንቺስ አላት ለመልሷ እየጓጓ። እኔም መብቴ ነው አለችው። ምኑ ጠየቃት። በዓይኖቹ ዓይኖቿን እየፈለገ ምንም ማንበብ አልቻለም። ለወትሮው የሰውን ስሜት በቀላሉ ማንበብ ይችል ነበር። ፍቅር እውር ነው የሚሉት እውነታቸውን ነው ለካ አለ ለራሱ። መወደድም መውደድም አለችው። ትንሽ እየተግደረደረች ልታስጠብቀው ቆርጣለች። አግኝተሽ ነው በእኔ መወደድ አላት። እሱም ወደ ኩራቱ እየተመለሰ እሱን እናያለን እንግዲህ አለችው። በጣም ኮራሽ አላት። እንዴት ጠየቀችው። ምንም እኮ አልነገርከኝም፣ የመሰለህን ነው የነገርከኝ። ስለዚህ እርግጠኛ እስክትሆን ጠብቀን የኛን ደግሞ እናሳውቃለን። እሺ በቃ ወድጄሻለሁ አላት የሞት ሞቱን። ቃላቱ አልወጣ ብለው ተናንቀውት ነበር። እወድሻለሁ ማለት መሸነፍ የሚመስላችሁ ለምንድን ነው አለችው ሰብለ። ደስታ የሰማውን አላመነም። አልሰማሽኝም እንዴ? እወድሻለሁ ነው እኮ ያልኩት። እሱንማ ሰምቻለሁ። የጠየቅኩህ ግን ያንን ለማለት የፈጀብህን ጊዜና ሂደት ከግምት ውስጥ በማስገባት እወድሻለሁ ብሎ ደፍሮ ፊት ለፊት መናገር ለምን ይከብዳቸዋል ብዬ ነው። ትልቅ መሸነፍ ነው የሚሆንባችሁ አለችው ከሱ መልስ ሳትጠብቅ። መሸነፍማ ነው። ምን አልክ? እሷም በተራዋ የሰማችውን ባለማመን። አዎ መሸነፍ ነው። ፍቅር መሸነፍ ነው። ፍቅር መያዝ ነው። ፍቅር ለስሜት ተገዥ መሆን ማለት ነው። ፍቅር ከምክንያት ውጪ ሆኖ መኖር መቀበል ነው። ፍቅር ከራስ ቁጥጥር ውጪ መሆን ነው። ስለዚህ አዎ መሸነፍ ነው። ያስፈራል ፍቅር። የማይታከሙት ህመም፣ የማይጠገን ቁስል፣ የማያባራ እንባና ሰቆቃ ሊሆን ይችላል። የሚያስፈራው ያፈቀረሽ ሰው ሳይሆን ማፍቀር ራሱ ነው። ካፈቀርሽ በኋላ እኔ የምትይው ሁሉ ይጠፋል። ለራስሽ ትርፍ ትሆኛለሽ። በፈቃደኝነት ከራስሽ የምታስቀድሚውና የምታስበልጪው ሌላ ሰው ይኖራል ማለት ነው። ፍቅር ያለ ውጊያ መማረክ ነው። እጅ መስጠት፣ ወዶ መግባት፣ ከራስ መነጠል፣ መጥፋት፣ በማያውቁት ሰው ዓለም ውስጥ ገብቶ መሰደድ። አያስፈራም አትበይኝ፣ ያስፈራል። ወንድ ወይም ሴት ስለሆንን ግን አይደለም ፍቅርን የምንፈራው፣ ሰው ስለሆንን ነው። ማናችንም ብንሆን የህይወታችንን መንገድ መቆጣጠር ባንችል እንኳን ማቀድና መምራት እንፈልጋለን። አንቺን ወደድኩሽ ስል ይህንን ሁሉ መተው ማለት ነው። አንቺን በመውደዴ ከዚህ ቀደም የኖርኩት ያቀድኩትና ያሰብኩት ሁሉ ተጠራርጎ ገደል ይገባል። ምን እንደሚሆን፣ ምን እንደሚመጣ፣ ምን እንደሚፈጠር አላውቅም። ምክንያቱም ከኔ ቁጥጥር ውጪ ነው። አለማወቅ ደግሞ ያስፈራል። ራሴን እንኳን እየተቆጣጠርኩት ባለሁበት ሁኔታ ስለ ህይወቴ አካሄድ የማውቀው ጥቂት ነው። ግን የማውቅ ስለሚመስለኝ በሰላም እኖራለሁ። ፍቅር ግን መምሰልን ያጠፋል። ከፊት ለፊቴ የተቀመጠው ስራዬ፣ ዕውቀቴ፣ ጓደኞቼ ወዘተ የምላቸው የኑሮ ማስመሰያዎቼ በሙሉ ትርጉም ያጣሉ። ከዚህ ሁሉ በላይ ግን ምን እንደሚያስፈራ ታውቂያለሽ? ምን አለችው። አፏን ከፍታ ስታዳምጠው ስለነበር ጥያቄውን ያነሳችው እሷ ራሷ መሆኗ ሁሉ ጠፍቶባት ነበር። ፍቅርን መተወን አይቻልም አላት። በመሆኑም ከልቡ የወደደና ያፈቀረ ሰው ማፍቀሩን ማወጅ ቢያስፈራው አይደንቅም።
በቀላሉ ወድሻለሁ የሚል ሰው መውደዱን ገና ያላወቀ ወይንም አስመሳይ ነው አላት። በቃ ተወው አከረርከው አለችው። እሺ ትወጂኛለሽ ወይስ አትወጂኝም አላት። እንደዚህ ተብሎ አይጠየቅም፣ እንደማልጠላት ታውቃለህ አለችው። ራሱን በአሉታ እየነቀነቀ ምን ተብሎ ነው የሚጠየቀው አላት። ልክ እንዳንተ ሳይጠየቅ ነው የሚነገረው ብላ እጁን ወደ ከንፈሩ አስጠግታ ሳመችው። ግን ለምን ወደድከኝ አለችው። መልኬ የማያምር ስሜ ሐሳብ ውስጥ የሚከት አለች በፈገግታ። ፍቅር ምክንያትን አያውቅም አላት።